በመጀመሪያው ክፍል 86 ካሬ ላይ ያረፈ G+2 መኖሪያ ቤትን እንደ ምሳሌ ወስደን ፋውንዴሽኑን ለማውጣት ያለውን የሥራ ሂደት፣ የሚያስፈልጉንን ማቴሪያሎችና ልዩ ልዩ ወጪዎች እንዲሁም ስራው ሊፈጅ የሚችለው ጊዜ በዝርዝር እንመለከታለን። ግምቱ በህንጻው ስፋት፣ በዲዛይኑ፣ በወቅቱ ገበያ፣ በአፈሩ አይነት፣ በመድፊያ ቦታ ርቀት ወዘተ ሊለያይ ቢችልም መሰረተ ሐሳቡ ተመሳሳይ ስለሚሆን ጠቃሚ መነሻ እንደሚሆነው ተስፋ እናደርጋለን። በሁለተኛው ክፍል የቤቱን ፋውንዴሽን ሲያሰሩ ሊጠቀሙባቸው የሚችሉ መሰረታዊ እውቀቶችን እናካፍሉታለን። በመጨረሻም እንደ ምርቃት የፉቲንግ አርማታ ስራ የሚወስደውን የሲሚንቶ መጠን እንዴት በቀላሉ ማስላት እንደሚቻል እናሳዩታለን። ክፍል 1 የግንባታ ሂደት፣ ወጪዎችና የጊዜ ግምት። የአንድ ፕሮጀክት የግንባታ ወጪ የሚጀምረው ከዝግጅት ምዕራፍ አንስቶ ነው። ስለሆነም ለዚህ ፕሮጀክት ስቶርና የጥበቃ ቤት ለመስራት፣ ለውሃ ማጠራቀሚያ ለመሳሰሉት ስራዎች 35000 ብር ያክል መድበናል። ቀጥለን ወደ ዋናው የመሰረት ስራ እንሄዳለን። በነገራችን ላይ ለፋውንዴሽን ስራ በዋናነት የምንጠቀመው ስትራክቸራል ድሮዊንግ ወይም ስትራክቸራል ፕላን የሚባለው መሆኑን ማስታወስ ጠቃሚ ነው። ስራችንን የምንጀምረው ህንጻው ከሚያርፍበት ቦታ በተጨማሪ በሁሉም ጎን አንዳንድ ሜትር ሰፋ አድርገን አካባቢውን ከልዩ ልዩ እጽዋት በማጽዳትና ከላይ ያለውን 20 ሳንቲሜትር ጥልቀት አፈር በማንሳት ነው። ሳይታችን ላይ የሚገኘው የአፈር አይነት ለግንባታ ተስማሚ ያልሆነ እንደ ዋልካ ያለ አፈር ከሆነ ደግሞ ከዚያ በታች ያለውን 50 ሳንቲሜትር ያህል ጥልቀት ገደማ አፈር ማስወገድ ይጠበቅብናል። ከዚያም የቅየሳ ስራ ይሰራና ፉቲንጎቹ የሚቀመጡበት ጉድጓድ ለመንቀሳቀሻ እንዲያመች በሁሉም ጎን ሰፋ ሰፋ አድርገን በዲዛይኑ በተመለከተው ጥልቀት ልክ እንቆፍራለን። ከዚያም የተከማቸውን አላስፈላጊ አፈር ማስወገድና ሳይቱን ለቀጣይ ስራ አመቺ ማድረግ አስፈላጊ ነው። ቁፋሮ በሰው ኃይል የሚሰራ ከሆነ እስከ 2 ሳምንት ሊወስድ የሚችል ሲሆን ከላይ ለተጠቀሱ ተግባራት 141000 ብር ያክል ወጪ ይኖራል። የቁፋሮ ስራ እንዳለቀ የፉቲንግና ከመሬት በታች ያለው የኮለም ስራ ይቀጥላል። ለስራው የምንከተለው ቅደም ተከተል ሊንክ ኮንክሪት፣ የፓድ ፎርም ወርክ፣ የፓድና የኮለም ብረቶች፣ የፉቲንግ ፓድ አርማታ፣ የፉቲንግ ኮለም ፎርም ወርክ፣ በመጨረሻም የፉቲንግ ኮለም አርማታ ሙሌት ናቸው። እነዚህ የአርማታ ስራዎች ከመሰረት ስራ ውስጥ ከዋና ዋና ወጪዎች ውስጥ የሚመደቡ እንደመሆናቸው 438000 ብር አካባቢ የሚፈጁ ሲሆን በተቀናጀ ሁኔታ ከተከናወኑ በ15 ሊያልቁ ይችላሉ። የሚቀጥለው ስራ በቤቱ ዙሪያ ለድንጋይ ግንብ መሰረት የሚሆን ቁፋሮ፣ ሊንክ ኮንክሪት፣ የድንጋይ ግንብ እንዲሁም በፉቲንጎቹና በድንጋይ ግንብ ዙሪያ አፈር የመመለስና የመጠቅጠቅ ስራ ነው። ይህንንም ስራ ለማከናወን ተጨማሪ 15 ቀን ሊፈጅ የሚችል ሲሆን ለመስራት የሚያስፈልገን ወጪ ደግሞ 221000 ብር አካባቢ ነው። በመቀጠል የግሬድ ቢም ፎርም ወርክ፣ የብረት ስራና የአርማታ ሙሌት ይሰራል። ከዚያም ከወለሉ ስር ሴሌክት ማቴሪያል መሙላት፣ ማስቲሻታ ወይም ሃርድ ኮር፣ የወለል ብረት ማንጠፍ፣ ኤክስፓንሽን ጆይንት እና የወለል አርማታ ሙሌት በፋውንዴሽን ስራ የመጨረሻው ተግባራት ይሆናል። በዚህ ምሳሌ የእነዚህን ስራዎች ወጪ 466000 ብር ሲሆን የሚፈጀው ጊዜ 15 ቀን ያህል ነው። በዚህ ጊዜ ውስጥ ለሚኖሩ የሥራ ክትትልና ልዩ ልዩ አስተዳደራዊ ወጪዎች ደግሞ 30000 ብር ገደማ መድበናል። ስናጠቃልለው የዚህን 86 ካሬ ላይ ያረፈ G+2 መኖሪያ ቤት ፋውንዴሽን ስራ ለማጠናቀቅ የሚያስፈልጉት ወጪዎች ድምር 1,331,000 ብር አካባቢ ሲሆን የሚወስደውን ጊዜ ከ2 እስከ 3 ወር ይሆናል ማለት ነው። ቀጥለን ለአጠቃላይ ግንዛቤ ይረዳው ዘንድ YGCBD ሶፍትዌርን ተጠቅመን ይህንን ቢል ኦፍ ኳንቲቲ ወደ ማቴሪያል ዝርዝር፣ የሰራተኞች የእጅ ዋጋ ክፍያና የማሽነሪ ኪራይ እንቀይረዋለን። በዚሁ መሰረት የፕሮጀክቱ ቀጥተኛ ወጪዎች የምንላቸው ለዕቃ ግዢና ትራንስፖርት 861,000 ብር፣ ለሰራተኛ ክፍያ 230,000 ብር፣ ለሚክሰር ቫይብሬተር ወዘተ ክራይና ለአፈር መድፊያ
66000 ብር ሲሆኑ ጠቅላላ ድምራቸው 1,159,000 ብር ገደማ ይሆናል። ስለሆነም ከላይ ከገመትነው 1,331,000 ብር ላይ ቀጥተኛ ወጪዎች የሚባሉ ሲቀነሱ የሚተርፈው ገንዘብ ለቅድመ ዝግጅት ስራዎች፣ ለተቆራጭ ትርፍና ሌሎች ወጪዎች እንዲሁም ለባለቤቱ ልዩ ልዩ አስተዳደራዊ ወጪዎች ይውላል ማለት ነው።